ገላና ዮርዳኖስ ተንጫሉ አባናን ፋርፋን ጅሩቲ ነንዴሪ አገረብየ ቆዲት ጀዴ አሪዳ አንሽቱ ነፈይሰ ጀዴ ፍመለ ቢሻንከ ሰሰይኖ ማን ለበረዋችሳ እትንጀሪ አራስ ነሞን ባየን ታሊለ ኤብፈማ ከነ ነሞን ጅበንጅሩ ዋቀዮ ጅበሳኒ ገረጃን ላጥሳኒ ባጅጂሩ ዋቀዮ ገሩ አከስጀ ኢላላ ጀቸ ከነ ሁንድ ከሰና ፋነ ጀዳ አኒ ቢሻንጋሪ ጀዳሜ ኢስኒታም ፈጫሳ isini semmo ni kulkuluftu ጥሩሃ እረጭባችኋለሁ እናንተም ደግሞ ከእርኩሰታችሁ ትነጻላችሁ ከመናችሁ ትነጻላችሁ የድንጋይን ልብ አስወግድላችኋለሁ አለ የምን ልብ አለ እግዚአብሔር ድንጋይ የሆነውን ልባችንን በፍቅሩና በቃሉ ይስበርልን የድንጋይን ልብ አስወግድላችኋለሁ የእውነትን መንፈስ በውስጣችሁ ጨምራለሁ አለ ልቡ ደነደነ ይሰው መጽሐፍ እንደሚል በዚህ በምሳሌ ሰሎሞን ምዕራፍ 29 ቁጥር 1 ላይ ብዙ ጊዜ ተዘልፎ ልቡን ያደነደነ ቢኖር ድንገት ይሰበራል ፈውስም የለው እግዚአብሔር ፈውሰ የሮሄዱ ጎርፈሜ ኢትመሜ ነምን ደሙ እንደነኝ አከተሳጨባ ፈይነስ ከቦደ ጆሌ ዋቀዩ ኔማኒ ለኪ መርባብ ጀዴ ለምቲና አኩ መቃኔ ጁት ቢየቁት እንደቤ ቢየሳት ለምቲ አርኩተሜ ዱፌ ለምቲ መቆባ እንደቤ አለ namoonni baay'een cubbuu baatanii dhufanii cubbuu baatanii deebi'u cubbuu keessan maqaa waaqayyo isiniif dhiisa eenyutu isiniif dhiisa waaqayyo isiniif dhiisa ammeenya baatanii dhuftanii ammeenya baatanii deebi'ina jibba baatanii dhuftanii jibba baatanii deebi'ina jibba lafa ka'aatii deema wangeela Maatiyos boqonnaa 11 lakkoofsa 28 irratti isini warri ba'an keessan isinitti baay'at neemaan irratti ba'an baay'atee dhufe gara Israa'el gara tullu waaqayyooti kan inni dhufe bishaan waaqayyooti akka namni cabe qulqulleeffamu garuu namni waaqayyootti beeku namni waaqayyoottinaan didee daandii jalqabe warri safaana dhufan akkasittiin jedhan maaliyaa mootii maal taate karaa dheeraa deemtee dhufteetta bishaan kana seentee obaate maal sitti ulfaata lakkii deebiiti deebii jedhan namoota akkas gorsanii nu deebisanu waaqayyo nuuf fidu ወደ ጥፋት ጎዳና ከምትሄድ እንዴ ይህ ሁሉ ነገር ብዙ ቀን ተጉዞ ነው እዛ ተራራ የደረሰው የመጣህበት እኮ ይብሳል አሁንም ደግሞ ድጋሚ ሸክምን ሳታራግፍ አሁንም ይህንን ለብሰን ይዘው ወደ ሀገር ከምትመለስ ምን አለ ከተባለ አሁን በገዘፈና ውሃው በሰፋ አይደለም ይህ ውሃ የተለየ ነገር አለው እግዚአብሔር ጥሩ ውሃ አድርጎት ይሆናል ይህን ውሃ ይድና ገባና ታጠባሉት እውነታቸው ነው አለና ወደ ልቡ ተመለሰ ወደ ምኑ አረ ወደ ምኑ የጠፋው ልጅ ወደ አባቱ ቤት ከመመለሱ ወደ ምኑ ተመለሰ ወደ ልቡ ወደ ማስተዋሉ እግዚአብሔር ይመልሰ ወደ እረፍት እግዚአብሔር ይመልሰ ተመለሰ እሻለና እየተጣደፈ ወደ ዮርዳኖስ ወንዝ ገባ ብቅ ጥልቅ ሲል እላዩ ላይ የነበረው ነውር ከላዩ ላይ እርግፍ አለለትና ከውሃው ወጣ ለምጹ በእግዚአብሔር የጥምቀት ውሃ ተወገደለት ለምጹ በእግዚአብሔር መንፈስ ምን አለለ እግዚአብሔር ክፋታችንን በጥምቀት ያስወግድልን በቃሉ እግዚአብሔር ዓለማመናችንን ያስወግድልን አሁን ዓለማመን ለምጽ ሆኗል የእግዚአብሔር ልጆች ዘፈን ለምጽ ሆኗል ጥልና ክርክር ለምጽ ሆኗል ወንድ ከወንድ ጋር መዳራት ምን ሆኗል ልታድነኝ ትወዳለህ ትችላለህ አንጻኝ ከክፉ ሐሳብ በሉት እግዚአብሔር ትችላለህ እስኪ በሉት አምላኬ ምን ትላለህ አምላኬ ሆይ ትችላለህ በሉት እስኪ ምን ትላለህ ስሙ ኤልሻዳይ ይባላል ክብር ዙፋኑ ይክበሩ ኤልሻዳይ ሁሉ
ንዕማን እንደው ፈራ ተባም እያለ ወደ ልቡ ተመለሰ። ብቅ ጥልቅ አለ። በዮርዳኖስ ገባ። ሲገባ ለምጹን ተሸክሞ ሲወጣ ለምጹ ተወግዶ ስንገባ እንባችንን አዝለን ስንወጣ እንባችን ታብሶ መቼ ይሆንልን ይሆን? ስንገባ ጎብጠን ነው ስንወጣ ቀና ብለን እንድንሄድ። ስንገባ እየተራገብን እንመጣ ይሆናል። ኧረ ስንወጣ እያመሰገንን እንውጣ። እግዚአብሔር ካገዘ ዘመንን ከሰጠን እንደ ሸማኔ መወርወሪያ በፈጠረው ዘመናችን ዛሬ እግዚአብሔር በምህረት አይኖቹ ካየን እባካችሁ አንጻኝ በሉት። እጠረኝ ቆሽሻለሁ በሉት። አልቆሸሽንም? የእግዚአብሔር ልጆች አልቆሸሽንም? ምንም ክህደት የለውም፣ ምንም ሐሰት የለውም። በእውነት በተለያየ ጉዳይ ቆሽሸናል። እግዚአብሔር ግን ማጠብን ይችልበታል። ንስሐ የምትባል ሳሙና እዚህ በካህናቱ ስልጣን ላይ ያስቀምጧል። ካህናቱ ፊት መናገር ነው። ያንን ሰው ሂድና ራስህን ለካህን አሳያለ። መታነጹ ፍጹም እንዲሆንለት ሂዶ ራስን ለካህን አሳይ ማለት ንስሐ ግባ ማለት ነው። ኃጢአትን ተናገር ማለት ነው። ራጂ ኢሳያስ በቁና ፍርተሚጃ ለኮሰ ሰዴት ረቲ እሺን ወሪ ደርቢቶ ተነና ገረዋ ቀይት ዴቢያ ቀልቢች ጅረና ገረቀይት ዴቢያ ገረዋ ቀይት ዴቢያ ዶኒ መታከሉ በተርጊሲ ሲጀቹ ቀልቢች ጅረቱ ቹቡ ከይመጡ ብሊሰበየቹ ኒማን ጋፈ ቃምሳ ቁልቁላይ ለፈካት ለምጢንሳ ሰልጥንሳ እርገሰራ ጎዳኔ ጎዳ ፊጋ ትልቶልበ ፊጋ ማለትልበ እባካችሁ ሩጫችሁን ወደ ተራራው አድርጉ። እግዚአብሔር ከጥልቁ ካወጣችሁ እጃችሁን ስሙ። እናንተም ሩጡ ወደ ተራራው። ወደ ማን ሰው? ኧረ ወደ ማን ሰው? ወደ እግዚአብሔር ሰው። የእግዚአብሔር ሰው እንዲሆን የእግዚአብሔር ሰው የክፉ አገልጋይ እንዳይሆን የእግዚአብሔር ሰው እንዲሆን ቅዱስ መንፈስ ያግዝልን። ንዕማን እየሮጠ አሁንማ እየበረታ ተራራውን ወጣ። ቅድምማ እያቃሰተ ነበር። ቅድምማ አንገቱን ደፍቶ ነበር። አሁን ለምጹ ተወግዷልና ንዕማን ቀና ብሎ ወጣ። ክብር ለአምላካችን ለእግዚአብሔር ይሁን። ንዕማን እንዲህ አለ አባቴ አለ። ምኔ? ኧረ ምኔ? የእግዚአብሔር ሰው አባታችን ነው። የማን ሰው? የእግዚአብሔር ሰው። አብርሃም የእግዚአብሔር ሰው ነው። ምናችን ነው? ይስሐቅ የእግዚአብሔር ሰው ነው። ምናችን ነው? ያዕቆብ የእግዚአብሔር ሰው ነው። ምናችን ነው? አብርሃም አባቴ ለመዋቀ የወነተ ይስሐቅ አባቴ ለመዋቀ የወነተ ያዕቆብ አባቴ ለመዋቀ የወነተ ከናፍ ኑቲጆሌ አብርሃም ይስሐቅ ያዕቆብ ኑቲጆሌ ከኩቲ ገለል ጉዳይ ዋቀዮ ዳባቶ ኑቲጆሌ ከኩቲ ወጂዶ ከቦታ በቆና ሰሊ ለኩብሳ ኩበሸራ ካስተሊ ወላልተኒ ኢሲን ሁሉ ኢጆሌ ከኩቲ እናንተ ሁላችሁ የኪዳን ልጆች ናቸው። የምን ልጆች ናቸው? እግዚአብሔር ከኛ ጋር ኪዳን አለው። የደም ሰንሰለቱ ቃል ኪዳን ሆኗል በመሃላችን። ስለዚህ ባርነት አይገዛንም። ስለዚህ አጋንንት በላያችን ላይ ስልጣን የለውም። አሁን ንዕማን እየሮጠ ተራራውን ወጣና አባቴ ሆይ ተፈወስኩልህ እኮ ምን እንዳደርግልህ ትፈልጋለህ? እስኪ ንገረኝ። እኔ ባለስልጣን ነኝ በምድራዊ ማንነቴ። ከዳን እስከ ቤርሳቤ ሰራዊት ልዘዝልህ? ቤት ልስጥህ? ሰረገላ ልዘዝልህ ወይ? ምን ላድርግልህ አባቴ? አያችሁ፣ እግዚአብሔር ካነጻን በኋላ ምስጋና እኮ ነው የምናጎርፈው አይደለም? ለእግዚአብሔር ሰው ክብርን መስጠት እንጀምራለን። ንዕማን ዮርዳኖስን ናቃት። ትንሿ ዮርዳኖስ አባራንና ፋርፋ በፎርፌ አወጣች። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ክብር የተገለጠባት ዮርዳኖስ አባናንና ፋርፋን አሸነፈች፣ ተሸነፈች። ምን አለች? እንግዲህ ተመልከቱ። ሶደሬ ላይ ያለው ሙቅና ቀዝቃዛ መዋኛ ገንዳ
ዓለም ገና ሚካኤል ካለው ከቅዳሴ ጸበል ጋር ሰማይ ከምድር እንደሚርቅ ይራራቃል። ያ የሰውነት ቆሻሻ ያስወግዳል። ምናልባትም ወላፈኑ ሲጠነክር ልብን ያደክማል። እዚህ ያለው ግን በልባችን የተቀመጠው አጋንንትን ያደክማል። ክብር ለአምላካችን ለእግዚአብሔር ይሁን። ያደክማል። በቀዝቃዛው ጸበል እየተረጨንና እየተጠመቅን ጸበሉ ለሰውነታችን ቀዝቃዛ ነው፣ ለአጋንንት ግን እሳት ነው። የእግዚአብሔር መንፈስ በውሃው ላይ ነው። ጸበሉ ጥሩ ውሃ ነው። የእግዚአብሔር ልጆች ምን አይነት ውሃ ነው? ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ጥሩ ውሃ እረጭባችኋለሁ እናንተም ከርኩሰታችሁ ምን ትላላችሁ? ምን ትላላችሁ? እንግዲህ ከመጽሐፍ ቅዱስ ተገንጥሎ አይወጣም። ጸበሉን ውሃ እያሉ የሚከራከሩን እኛም ቤንዚንና ወተት ነው ብለን አልተናገሩንም። በውሃው ላይ ግን የማን መንፈስ አለ? የእግዚአብሔር መንፈስ ደግሞ ማንን ያቃጥላል? ክብርና ምስጋና ለአምላካችን ለእግዚአብሔር። እግዚአብሔር ከህመማችን ያነጻል። ልታነጻን አቤት ማን ይችላል? የተራበውን ማጥገብ ማን ይችላል? የወደቀውን ማንሳት ማን ይችላል? የጎበጠውን ማቅናት ማን ይችላል? አሁን ማን እየሮጠ ሄደና ምን ላደርግና ምንም ያዳነን እግዚአብሔርን አመስግና ነው። እስኪ አመስግኑ። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ስለማይነገር ስጦታ ሁሉ ማን ይመስገን? ማን ይመስገን? መዝሙር 65 ቁጥር 5 ላይ ደግሞ እግዚአብሔርን እንዲህ በሉ፣ ስራ ምንድነው? ስራው ድንቅ እኮ ነው። በውሃ ይፈውሳል፣ በቃሉ ይፈውሳል፣ በቃሉ ያነጻል። በቅዱሱ ውሃ እግዚአብሔር ምን ያደርጋል? ያነጻል፣ ይፈውሳል። ከዚያ በኋላ ንዕማንን የእግዚአብሔር ሰው ምን አለው? እግዚአብሔርን አመስግናል። ንዕማን ምን አደረገ መሰለው? አባቴ የቆምክበት ስፍራ የተቀደሰ ነውና እስኪ ትንሽ ፈቀቅ በልልኝ። ምን ሆነ ነው? ፈቀቅ በልልኝ አለ። እነሆ ስልቻውን ማመጣና 2 ኩንታል እሱ የቆመበትን ስፍራ አፈሩን እፈስ አደረገና ሀገሬ ላይ ወስጄ ይህንን አፈር በሀገሬ ላይ በትነዋለሁ፣ ሀገሬ በዚህ አፈር ትቀደሳለች አለ። ያቺ አፈር ዛሬ በቅድስት ቤተ ክርስቲያን በእምነት ዝቅ ብለን ግንባራችንን አስነክተን በእምነት የምንድንባት እምነት የሚባልን የተከበረ የፈውስ መድኃኒት አላት ቤተ ክርስቲያን። አፈሩን ጭኖ ወደ ሀገሩ ገባ። ከለምጹ ምን አለ? ከለምጹ ምን አለ? በቅዱሱ ውሃ ላይ ማን ንዕማንን አነጻ? እግዚአብሔር አነጻ። ኢሳይያስ ላከኝ አለ። ከንፈሬ እኮ የተበለዘ ነው አባት ያለ በለምጽ ነዷን ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ላይ ማንን እልካለሁ አለ እግዚአብሔር። ማንን ነው ወደ ሕዝብ የምልከው? ኢሳይያስ ከንፈሩ በለምጽ እንደተመታ አሁን እንዲያለ ይህንን ገረሰበ ኮተን እርጋ ኤሮጀሉ የዲን ኢሳይያስ ለምትሩ ኩተሚራ አናነ ኤርጊጅ ዋቀዮሲ ሱራፊራ ክሩቤራ ኤርጌ ስቢራ አቢዳቲ ሄዲ ኢሳይያስ ቱቄ ቁልቁልስ አመስ ቁልቁልስ ዴሚ ሰበቦ ተጃጅል ትንጀል ገለን ጉዳ ዋቀዮ ዳባታው እግዚአብሔር ካነጻ በኋላ ለአገልግሎት ያሰልፋል። ወደ እሱ የመጡትን እሱ ወደ ውጭ አያወጣው። የእግዚአብሔር ልጆች ዛሬ የሥጋ መገረዝ አይደለም የሚጠበቅብን፣ የክፋት መገረዝ ከልባችን ውስጥ መውጣት ያስፈልጋል። ልባችን ከዘረኝነት መገረዝ አለብን። ቤተ ክርስቲያን ስትገቡ ጫማችሁን ታወልቃላችሁ። እባካችሁ ትዝ ይበላችሁ፣ ነገራችሁንም አውልቃችሁ ግቡ። ክፋታችሁን አውልቃችሁ ግቡ። መተታችሁን አውልቃችሁ ግቡ። ጾምና ጸሎት ስትጀምሩ በእግዚአብሔር ፊት ደጁን ከማንኳኳታችሁ በፊት እባክህን አምላኬ የጸሎት አቅም የለኝም እንድጸልይ አንተ አግዘኝ እያላችሁ በእግዚአብሔር ፊት በትህትና ተንበርከኩ። ያን ጊዜ እግዚአብሔር ከለምጻችሁ ያነጻችኋል። ጥላቻ ለምጽ ነው።
ዘፈን ምንድነው? ዘፈን ምንድነው? ለምጽ ነው። ዘረኝነት ለምጽ ነው። ሰዶማዊነት የእግዚአብሔር ልጆች ለምጽ ነው። ትወደኛለህ ልታነጻኝ ትችላለህ። ከወደድከኝ አለ ያ ምስኪን ሰው እወድሃለሁ አለኝ አባት። ምን እልሃለሁ? ለካ እኮ እኔና እናንተ ጣታችን እንኳን ቢቆስልብን በፋሻ እንጠቀልለዋለን፣ ብናስጠጋው ይገባናል ብለን ስለምናስብ አባታችን ቆርጦ አልጣለንም። የተቆረጠውን ቀጥሎ አሻገረን። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ልታነጻኝ ሐሜተኛ ነኝና ከሐሜት ልታነጻኝ ትችላለህ። አንጻኝ። ክፉ ነኝና ከክፋት አንጻኝ። ስስታም ነኝና ከስስት አንጻኝ። ሰነፍ ነኝና ከስንፍና አንጻኝ እንበለው። የመከረን ያስተማረን የአበው ቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ጀምረው ነበሩ፣ አቋረጡ፣ ተሰብስበው ነበሩ፣ ተበተኑ ከሚል ከአጋንንታዊ መልእክት እግዚአብሔር ይሰውረን። በፊቱ ተሰብስበን ሞገስ ካገኘን ይቺንም ቀን እግዚአብሔር በቸርነቱ ከጨመረልን ቀሪ ዘመናችንን በንስሐ አድሰነው ቃሉን ሰምተን ንስሐ ገብተን ሥጋውን በልተን ደሙን ለመጠጣት ለክብሩ ለመብቃት እግዚአብሔር ይርዳን። የእኛም የአገልጋዮቹ ፍጻሜያችን እንዲያምርልን ጸልዩልን። ወስብሐት ለእግዚአብሔር። ይቆየን።